ሰላም እንዴት ናችሁ? ዛሬ የብሉይ ኪዳን ዳሰሳ ይዤ መጥቻለሁ። ከኔ ጋር መልካም ቆይታ እንደምታደርጉ ተስፋ አደርጋለሁ። ቤቱን ፎሎ ያላደረጋችሁ ፎሎ በማድረግ ቪዲዮን እንጀምራለን። በአጠቃላይ ባለፈው ብሉይ ኪዳንን እያየን መተን ወደ ትንቢት መጽሐፍ ደርሰናል። የትንቢት መጽሐፍ በሁለት ይከፈላሉ። ዛሬ የምናየው እሱን ነው። ታላላቅ ነቢያት የጻፉት መጽሐፍትና ታናናሽ ነቢያት የጻፉት መጽሐፍት በመባል በሁለት ነው የሚከፈሉት። እነዚህ በቮሊዩም ወይም በጻፉት መጽሐፍ ስፋት ታላላቅ ነቢያትና ታናናሽ ነቢያት በእንግሊዝኛ ሜጀር እና ማይነር ፕሮፌት በሚል በሁለት እንመድባለን። ከነዚህ ታላላቅ ነቢያት አንዱ የሆነው እንግዲህ የኢሳያስ መጽሐፍን ነው ዛሬ የምናየው። ትንቢተ ኢሳያስ፣ ትንቢተ ኤርምያስ እና ትንቢተ ሕዝቅኤል እነዚህ ታላላቅ ነቢያት የጻፉ መጽሐፎች ናቸው ተብሎ ይታወቃሉ። ይህም የተባለው ባይዘዌ በእግዚአብሔር ዘንድ ሳይሆን ሰዎች ሰፋ አድርገው ስለጻፉ እነዚህ ታላላቅ ነቢያት ናቸው አሉ እንጂ እግዚአብሔር ታናናሽ ብሎ እግዚአብሔር አልነገረንም። ስለዚህ በዚህ አይነት ዛሬ የኢሳያስን መጽሐፍ እናያለን። የኢሳያስ መጽሐፍ 66 ምዕራፎች አሉት። እነዚህን 66ቱን ምዕራፎችን ዛሬ ታንተን በአጠቃላይ በአጭር አይተን እንጨርሳለን። ከኔ ጋር አሁንም መልካም ቆይታ። የኢሳያስ መጽሐፍ የሚናገረው በኦዚያን ዘመን ለይሁዳና ሰማሪያ የመጣ ትንቢት የሚነግረን ትንቢት መጽሐፍ ሲሆን በአጠቃላይ መጽሐፉ 66 መጽሐፍ ይይዛል። 66ቱን መጽሐፍ ደግሞ ለሁለት ከፍለን እናያለን። ከምዕራፍ 1 ጀምሮ እስከ ምዕራፍ 39 ተመሳሳይ ሐሳብ ነው። ከምዕራፍ 40 ጀምሮ ደግሞ እስከ 66 ድረስ ደግሞ ሌላ ተመሳሳይ ሐሳብ የምናገኝበት ነው። በአጠቃላይ ይሄኛው መጽሐፍ ለሁለት ከፍለን ስንመለከት የኢሳያስ መጽሐፍ የስሙ ትርጉም ሳልቬሽን ፍሮም ጋድ የሚል ሲሆን ወይም ደህንነት ከእግዚአብሔር ነው የሚል ዋና መልእክት የያዘ ነው የኢሳያስ መጽሐፍ ማለት ነው። ይህ መጽሐፍ የተጻፈው ከ740 እስከ 700 ዓመተ ዓለም ሲሆን 40 ዓመት ክልልን የሚያካልል ነው። ምናልባት ከምዕራፍ 1 ጀምሮ 39 ኢሳያስ ሲጽፍ ከ40 ጀምሮ 66 ድረስ ያለው ሌላ ሰው ሳይጽፍ አይቀርም ብለው አንዳንድ ምሁራን ይናገራሉ። ለምን? በአጠቃላይ ትንቢቱ እስከ 39 ወጥ የሆነና ተመሳሳይ ሐሳብ እየተናገረ በአንዴ ከ2000 በፊት የሆነውን የኢየሱስ ክርስቶስን ታሪክ ከ40 ጀምሮ ደግሞ ድንቅ ወደ አዲስ ኪዳን የሚመስል በአዲስ ኪዳን ዘመን የሚፈጸመውን ትንቢት አጭቆ የያዘና በጣም ድንቅ መጽሐፍ ነው የኢሳያስ መጽሐፍ። ከምዕራፍ 1 ጀምሮ እስከ 39 እግዚአብሔር እስራኤልን በአመጿ ምክንያት፣ በበደሏ ምክንያት፣ ባለመታዘዟ ምክንያት እግዚአብሔር ተግሣጼን አልሰማችምና እስራኤልን ይቀጣለው፣ እስራኤልን መቅጣቴ አይቀርም የሚል መልእክት የያዘ ነው። ከምዕራፍ 1 ጀምሮ እስከ 39 መመለስን ተመለሱ፣ እግዚአብሔር በሞዓብ ረግጦ እግዚአብሔር እንደሚመልስ በመቅጫ ጩሜ እግዚአብሔር እንደሚቀጣቸው የሚናገር መጽሐፍ ነው። ከምዕራፍ 1 ጀምሮ እስከ 39 ከ40 ጀምሮ ደግሞ